ክርስቶስ ሞቶ ነበር ለተመረጡት እኔ ከኦርቶዶክስ ወንድሜ ጋር እስማማለሁ። ብዙ የቤተ ክርስቲያናችን አገልጋዮች በግዝት ውስጥ ነው። ሁል ጊዜ በወቀሳ ውስጥ አለ። ራሴን ለማጥፋት ወስኛለሁ። በጨነቀኝ ጊዜ እግዚአብሔርን ጠራው። እግዚአብሔር በሕይወት ምዕራፍ መጥቶ መጨረሻውን ብቻ ነው የሚነገር። ክርስቶስ ሞቶ ለማን ነው? አይደለም አስቀድመህ እኮ ክርስቶስ ሞቶ ለማን ነው? ለተመረጡት አይደለም ለሰው ልጆች ሁሉ። ለተመረጡት ነው። አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ። ሁሉ ማን ነው? አሁን ቅድም እኮ አምነው በመጡ አይደሉ? ኢየሱስ ለሁሉም ሰው አልሞተም። ለሁሉም ሰው አልሞተም። ኢየሱስ ለሁሉም እንዳልሞተ እንዴት ዮሐንስ ወንጌል ምዕራፍ 10 ላይ ማየት እንችላለን። ከአይሁዳውያን ጋር ባለው ክርክር እናንተ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ይላቸዋል። ይሄ እነሱ ፍላጎት ነው። እሱ እንጂ እኮ ለነሱ አልሞተም። በደንብ ስሙት። የሚገርም ክርክር ነው የጦፈ የሚገርም በጣም እውቀት ታገኙበታላችሁ። በጎቹ አምናለሁ ብሎ አይሁዳውያኑ ግን የሚከሳቸውን አይሁዳውያን ያላመኑበትን ምክንያት ሲናገር ባለማመናችሁ በግ ከመሆን ጎላችኋል አይደለም የሚለው ያላመናችሁት ቀድሞውን በግ ስላልነበራችሁ ነው ይላል። አንድ ሰው ሞቶ በጎች ነበሩ። ግን እቺን ልጨርሳት ነፍሴን ግን የማኖረው ለበጎቼ ነው ብሏል። ስለዚህ ማን ነው ታዲያ በግ ነው? ማን ነው ከሰው ልጆች ውስጥ የኢየሱስ የበደለው ማን ነው? ቆይ እቺን ክሊር ከሰው ልጆች መካከል የኢየሱስ በጎች የሆኑ አሉ፣ በግ ያልሆኑ አሉ። በማመናቸው አይደለም በግ የሚሆኑ ጠፍተው የነበሩ በጎች አንዷም የጠፋች በግ ብትሆን ተፈልጋ ትመጣለች። ስለዚህ አስቀድሞውኑ በግ ለነበሩት ኢየሱስ ራሱን አሳልፎ ሰጥቷል። እናንተ በእኔ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ሲላቸው ሲጀመር ያልተመረጡ ሰዎች ናቸው። የእነሱን ፈቃድ ወይስ መዳን በምርጫ ነው እንጂ የተመረጠ ሰው ኢየሱስ የሞተው ለተወሰነ ግሩፕ ነው። ለተወሰነ ሰው እነማን ናቸው? እነሱ የተመረጡ እነማን ናቸው? የተመረጡ እነማን ናቸው? የሚያምኑት የሚያምኑት ካመኑ በኋላ ነው ተመረጡ ማለት ነው። አይደለም ካመኑ በኋላ እንደተመረጡ ማለት ማንችልበት ምክንያት እዚህ አንድ ጥያቄ ፈልጠይቅ። ለምሳሌ ቅድም አንድ አስቸለ ለምሳሌ ያላመኑ አሉ በኢየሱስ ያላመኑ ኢምቢሊየንስ አሉ። ኢምቢሊየንስ ዛሬ ቢያምኑ ካመኑ ተመርጠው ነበር ማለት ነው። ካመኑ ተመርጠው ነበር። ያ ማለት እኮ ክርስቶስ መድኃኒተ ዓለም አይባልም። የዓለም መድኃኒት ሳይሆን የተወሰኑ የጥቂቶች መድኃኒት ነው ይላል። አይደለም የዓለም መድኃኒት የሚባልበት ምክንያት እያንዳንዱ ግለሰብ ስለሚድን ሳይሆን ከእያንዳንዱ ነገር፣ ቋንቋ፣ ዘር ሰዎች ተወክለው ስለሚድን ነው። መዳን ለኢየሱስ ሞት ለተወሰነ አካል ነው። መዳን ለአይሁድ ብቻ ሳይሆን ኢየሱስ ሞት ለተወሰነ አካል ነው። ልጨርስ። መዳን ለአይሁድ ብቻ ሳይሆን ለዓለም ሁሉ ለሁሉም ቋንቋዎች ለሁሉም ነገሮች ስለሆነ ነው እንጂ ዓለም አቀፋዊ የተባለው እያንዳንዱ ግለሰብ ስለሚድን አይደለም። እንደዛ ቢሆን እኮ ክርስቶስ ለሁሉ ይቅርታ አድርግልኝና የትኛውም የፕሮቴስታንትነት ይሄን ሳስተምር አልሰማም። ትምህርት ነው። እያንዳንዱ ሰው እንዲድን ታስቦ ለእያንዳንዱ ሰው ሞቶ ከሆነ የኢየሱስ ሞት ውጤታማነት ላይ ጥያቄ አለ ማለት ነው። ምክንያቱም ፋይናሊ ሁሉም ሳይድ ፋይናሊ ማለማመን ነው አይደል? ሰዎች እኮ አምኖ አለመቀበል ነው እንጂ ችግሩ ክርስቶስማ በመስቀል ላይ ተሰቅሎ የሞተው ነው። ገብርኤል ድንግል ማርያም ነው ሲያበስራል ወይም ደግሞ ለእረኞቹ ሲናገር ምንድን ነው? ዛሬ ለሕዝብ ሁሉ የሚሆን የምስራችን እነግራቸዋለሁ። ለማን? ለሕዝብ ሁሉ። ለእያንዳንዱ ግለሰብ አለ። ለሕዝብ ሁሉ። ለግለሰቦች ሁሉ አይደለም። ሕዝብ ማለት ማን ነው? የቀረሰው የለም። ለሕዝብ ሁሉ። ያዕቆብ ነው ግን ኤሳውን ጠላ። በብሉይ ኪዳን የነበሩ ሰዎች ሁሉ ወደ ገነት ገብቷል። እዛው ሰው ነገር አላቅም። ይሄን ነው ክርስቶስ የክርስቶስ ሞት ለመላው ዓለም። ኦርቶዶክሳዊ ወንድሜና ወይም የፕሮቴስታንት ወንድሜ እየተነጋገሩት ያሉት ነገር ምንድነው? አንደኛው ኢየሱስ የመጣው ለተመረጡት ነው፣ ለተወሰኑ ለጠፉ በጎች እንጂ ለሁሉ አይደለም። መዳን የሚቻለው በማመን ብቻ ሳይሆን ለማመን መመረጥ አለበት ነው የሚለውና ይሄ ካልቪኒስት ከሚባለው ቲዮሎጂ ጋር ይያያዛል። ኦርቶዶክሳዊ ወንድሜ ደግሞ ምንድነው እያለ ያለው? ኖ ያመነ ይድናል። ኢየሱስ የመጣው ለተወሰነ ወገን ሳይሆን ለሁሉ ነው። የዓለም መድኃኒት ነው እንጂ ለተመረጡ አይደለም። ክርስቶስ የመጣው ለዓለም ሁሉ ለሰው ልጆች ሁሉ እንጂ ለተወሰኑ ለተመረጡ ግሩፖች አይደለም ሲል፣ ይሄኛው ወንድማችን ደግሞ ምንድነው የሚለው? ኖ ጌታ የመጣው ለተመረጡት ነው፣ ለጠፉ በጎች ነው። በግ ላልሆኑ ሰዎች ክርስቶስ አልመጣም እያለ ነው እየተከራከረ ያለውና እኔ ከኦርቶዶክስ ወንድሜ ጋር እስማማለሁ። እኔ እንደገባኝ እንዳወቅኩት ኢየሱስ ክርስቶስ የዓለም መድኃኒት ነው። ሰው ሚድነው ስለተመረጠ ሳይሆን ስላመነ ነው፣ በእምነት ነው። አሁን ወንድማችንን ሲጠይቀው ኦርቶዶክሳዊ ወንድሜ ምን ብሎ ነው የጠየቀው? አንድ ሰው ካመነስ ተመርጧል፣ ካላመነ አልተመረጠም። ስለዚህ ያላመኑ ሰዎች ያልዳኑ ሰዎች ስላልተመረጡ ነው፣ መጀመሪያውኑ እግዚአብሔር ስላልመረጣቸው ነው ያልዳኑት የሚል ኮንሰፕት ነው። ይሄ ደግሞ መጽሐፍ ቅዱስን ለሚያቅሰው ቶታሊ ሮንግ ነው። እግዚአብሔር ፍቅር አይደለም። አንድ ከሆነ የሆነውን መርጦ የሚያድን የሆነውን ደግሞ መርጦ ሲኦል የሚያስገባ ከሆነ አንድ ሰው እግዚአብሔር ሉዓላዊ ስለሆነ ነው ልትሉኝ ትችላላችሁ። እግዚአብሔር ፍቅር ነው። ከሉዓላዊነቱ በላይ ፍቅር መሆኑ ይበልጣል። እግዚአብሔር ለሰው ልጆች በክርስቶስ ሊያሳይ ሊገልጥ የፈለገው እኮ እግዚአብሔር ፍቅሩን ነው አይደል? ዓለምን ስለወደደ አይደል አንድያ ልጁን ሰጠ የሚለው መጽሐፍ ቅዱስ ፍቅሩን ነው። እንግዲህ ፍቅር እንደዚህ አይደለም። የሆኑ የተመረጡትን ብቻ አድኖ ሌላውን ደግሞ ስላልተመረጠ
በቃ ሲኦል እንዲገባ ከወሰነበት ይሄ ትክክል አይደለም። የሰው ልጅ መንግስተ ሰማያት የሚገባው በማመኑ ነው። ሲኦል የሚገባውም ደግሞ ወይም ደግሞ ወደ ገሃነም የሚሄደው ደግሞ ባለማመኑ፣ በማመንና ባለማመን እንጂ በመመረጥና ባለመመረጥ አይደለም። እዚህ ጋር ያያችሁት የጦፈው ክርክር የጦፈው ንግግር ምንድነው ከተባለ የኦርቶዶክሳዊ ወንድሜ እንግዲህ ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው፣ ያኛው ደግሞ ለተመረጡት ነው የሚል ነው። ባይ ዘ ዌይ እንደዚህ አይነት እምነት በወንጌላውያን እምነት ውስጥ ወይ በፕሮቴስታንት ውስጥ አሉ እንደዚህ ብለው የሚቀበሉ ጥቅስንም ይዘው የዮሐንስ ወንጌል ምዕራፍ 10 ኤፌሶን ላይ ያለውን እንዲሁም ደግሞ ሮሜ 9 ላይ ያለውን ጥቅስ ይዘው የሚድኑት የተመረጡት ነው፣ ክርስቶስም የሞተው ለተመረጡት እንጂ ለዓለም ሁሉ አይደለም የሚል ነው። ኢየሱስ ክርስቶስ የሞተው ለዓለም ሁሉ ነው፣ ለተመረጡ ሳይሆን የዳነው ስላመንን ነው እንጂ ስለተመረጠን አይደለም። እምነታችን ነው ወደ ምርጫ ውስጥ ያስገባን እንጂ የሆኑ ሰዎች ተመርጠው የሆኑ ሰዎች ደግሞ ሳይመረጡ ቀርተው አይደለም ሲኦል የሚገቡት የሚጠፉት። እኔ በዚህ ጉዳይ ከኦርቶዶክስ ወንድሜ ጋር እስማማለሁ። መስማማው መጽሐፍ ቅዱሳዊ ስለሆነ ነው። ኢየሱስ ክርስቶስ መድኃኔዓለም ነው፣ የዓለም መድኃኒት ነው። መጽሐፍ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የዓለምን ኃጢአት ወንድማችን እንዳለው ዓለም የሚለው ከየነገዱ ከየቋንቋው የተመረጡ ሰዎች ስላሉ ውክልናውን ለማሳየት ነው የሚለው። ኖ እሺ፣ ለሰው ልጆች ሁሉ የመጣው ክርስቶስ ነው። ሁሉ እንዲድን ነው የሚወደው እግዚአብሔር፣ ለሁሉ ልኳል። የሰው ልጅ የሚጠፋው ባለማመኑ ነው። የዮሐንስ ወንጌል ምዕራፍ 10 ላይ ወንድሜ የጠቀሰው ያላመናችሁት ከበጎቼ ስላልሆናችሁ ነው የሚለው ጥቅስ በፍጹም ከምርጫ ጋር የሚያያዝ ነው ብዬ አላምንም። ስለዚህ እኔ የኦርቶዶክስ ወንድሜን ሐሳብ እደግፋለሁ። ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው። መጽሐፍ ቅዱስ ያመነ ከፍርድ እንዳመለጠ ያላመነ በፍርድ ውስጥ እንደሆነ እንጂ መዳን ከምርጫ ጋር ይያዝ። እግዚአብሔር ፍቅር ነው። ፍቅር አያደላም። የሆኑትን መርጦ አድኖ የሆኑትን ደግሞ መርጦ ሲኦል አይከትም። የሰው ልጅ የሚጠፋው ባለማመኑ፣ የሰው ልጅ የሚድነው በማመኑ። በቃ ኢየሱስ ክርስቶስ የዓለም መድኃኒት ነው። ቤዛ የሆነው ለሰው ልጆች ሁሉ እንጂ ለተወሰኑ ግሩፖች አይደሉም። በዚህ ሐሳብ እኔ ከኦርቶዶክስ ወንድሜ ጋር በጣም እስማማለሁ 100%። ኢየሱስ መድኃኔዓለም ነው። በጸጋ ኪዳንና በሕግ ኪዳን መካከል ያለውን ልዩነት ያለዩ ይሄንን ወንጌል ለማጣመም የሚነሱ አንዳንድ ሰዎች ናቸው እንደሚያደርጉት ይለናል። በሕግ ኪዳን ሰው የሚጸድቀው በሕግ ነው። በጸጋ ኪዳን ሰው የሚጸድቀው በጸጋ ነው። ብዙ የቤተ ክርስቲያናችን አገልጋዮች በግዝት ውስጥ ነው ያሉ። ለምን? ለመዳን በጸጋ በእምነት አይሰብኩም። በሕግ ስራ፣ በመገረዝ በልዩ ልዩ መልካም ስራ ነው የሚጸደቀው ብለው ዛሬም ይሰብካሉ። ስለዚህ በግዝት ስር ናቸው። እነዚህ የኃጢአትና የሞት ሕግ ሊይዛቸው ከሚችል ስፍራ ነጥሎ በጸጋው ለእግዚአብሔር ልጆች እንድንሆን አድርጎናል። ስለዚህ ምን አለን? እንግዲህ በክርስቶስ ላሉ ኩነኔ የለባቸውም። ስለዚህ ወንድሞቼ በኩነኔ ሐሳብ ታስረን ልንኖር አንችልም። ከኩነኔ ነፃ አውጥቶናል። በየትኛው? በወጣችሁበት ነፃ በተደረጋችሁበት ነገር በእምነት ኑሩ። በጣም ይገርማል። ጸንቶ መቆም እንዴት ነው? ጸንተን በቃ ወንጌል ይሄ ነው። ነገር አሜን ብለን መቀበላለን። የክርስቶስ መንፈስ ሕግ ከሞትና ከኃጢአት ሕግ አውጥቶኛል። አዎ አሜን አውጥቶኛል። እንዴት አወጣ? በኢየሱስ በማመን። በሕግ ኪዳንና በጸጋው ኪዳን መካከል ሰፊ ልዩነት አለ። የሕጉ ኪዳን ሰዎችን የሚያጸድቀው በሕጉ ነው መለኪያው። ለአንድ ሰው ጻድቅ ነው ኃጢአተኛም ነው ለማለት ሕጉ ነው መለኪያው፣ ሕጉ ነው መመዘኛው። በዚህኛው በጸጋው ኪዳን ግን ሰዎች የሚመዘኑት በጸጋው ነው፣ የሚጸድቁት በጸጋው ነው። ለዚህ ነው ሮሜ 8 ላይ ያለው ጥቅስ አሁን በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም የሚለው። ይሄ ጥቅስ የተጻፈው በሕግ ለሚኖር ሰው አይደል። በሕግ የሚኖር ሰው በኩነኔ ውስጥ አለ። በሕግ ለሚኖር ሰው ሁልጊዜ በወቀሳ ውስጥ አለ። በጸጋ ለሚኖር ሰው ግን ክርስቶስ ኢየሱስ ኃጢአቱን ስለከፈለ ባለዕዳ ስላልሆነ ከኃጢአት ሕግ ነፃ ስላወጣው ኩነኔ የለበትም። ነፃ የወጣነው በጸጋ ሕግ ነው። ከኃጢአት የዳነው በጸጋ ሕግ ነው። ጳውሎስ ይህንን ነው በመልእክቱ ውስጥ እየተናገረ ያለው። ማንም በሕግ ስራ አይጸድቅም። በሕጉ ተለክቶ ልክን አይባልም። በሕጉ ተለክቶ ጸድቃል አይባልም። የጸደቅነው ግን ኢየሱስ በሰራው ስራ በመስቀል ላይ በከፈለልን ዋጋ እንዲያው በጸጋው እንጸድቃለን። ስለዚህ ልዩነት አለ። በሕግ ስራ መኖርና በጸጋ መኖር መሃል ልዩነት አለ። የሰው ልጅ በሕግ ስራ ጻድቅ ሊባል አይችልም። ለምን? ሕጉን ሰው በስጋው ማሟላት አይችልም።
በሕግ ፍጹም መሆን አይችልም። ክርስቶስ ወደ ምድር የመጣበት አንዱ ዓላማ ሰው በሕግ ሥራ መጽደቅ ስላልቻለ እግዚአብሔር የገዛ ልጁን ልኮልን እርሱ በሰራው ሥራ መስቀል ላይ በሰራልን በከፈለልን ዋጋ እንዲያው በጸጋው እንጸድቃለን። እንዴት? በማመን እርሱ የሰራው ለኔ ነው ብለን እርሱ የከፈለው ለኔ ነው ብለን ነው እንጂ በእርሱ ሥራ ላይ እኛ ሰርተን እኛ ጨምረን የምናመጣው ጽድቅ የለም። ወንጌል ይሄ ነው። ካመንክ ትድናለህ። ወንጌል ኢየሱስ ክርስቶስ የሰራውን ሥራ እርሱ መስቀል ላይ የከፈለልንን ያንን ዋጋ አምኖ መዳን ነው። ወንጌል ይሄ ነው። ወንጌል አቤቱ ስራችንን ሁሉ ሰርተህልናልና ሰላምን ትሰጠናለህ እንደሚል መጽሐፍ ቅዱስ ስራችንን ሁሉ ሰርቶልናል። አንዳንድ ሰው ይሄንን ስናነሳ እንግዲህ ከኛ ምንም አይጠበቅም አንስራ እንደፈለግን እንሁን ይላል። ማን አለ እንደዛ? መጽሐፍ ቅዱስ የሚለው ግን ሚዳነው በስራ ሳይሆን በእምነት ነው። ጥሩ ስራ ምንሰራው መልካም ስራ ምንሰራው ስለ ዳንን ነው እንጂ ለመዳን አይደለም። እግዚአብሔር ስራችንን አይቶ መዝኖ ለክቶ አይደለም ድናችኋል የሚለው። እንደዛማ ከሆነ መጽሐፍ ቅዱስ እንደሚል አይደለም መልካም ስራችን አይደለም በጎ ስራችን መጽሐፍ ቅዱስ ምን ይላል? ጽድቃችን እንኳን የመርገም ጨርቅ ነው። ጽድቃችን አይደለም ኃጢአታችን፣ ጽድቅ ብለን እኛ ምንሰራው በእግዚአብሔር ፊት የመርገም ጨርቅ ነው። ስለዚህ ሰው በስራው መጽደቅ አይችልም። እሳቸውም እንዳሉት በጸጋ ኪዳንና በሕግ ኪዳን መካከል ሰፊ ልዩነት አለ። ሰው በሕግ ኪዳን የእግዚአብሔር መንግስትን መውረስ አይችልም በሕግ ተለግቶ። በጸጋው ኪዳን ግን ይችላል። ጸጋው የሚጠይቀው አንድ ነገር ነው፣ በኢየሱስ ክርስቶስ ማመን፣ እንዲያው በነፃ መዳን። ወንጌል ይሄ ነው። በብዙ ምሬት ውስጥ አልፌ ጌታን እንዲያልኩት የሆነ አገልግሎት በነበረኝ ቀን ከብዙ ዓመታት በፊት ነው። ራሴን ለማጥፋት ወስኛለሁ። ግን ጌታ ሆይ አንተ እንዲቆጭህ ካገለገልኩ በኋላ ነው ራሴን ማጠፋው አልኩት። ጌታን ይቆጭህ፣ እኔ ታማኝ ነኝ፣ አገልግሎቴን አልሰርዝም፣ ካገልግሎቱ በኋላ ግን ራሴን አጠፋለሁ አልኩት። ያለሁበትን ምሬት ማንም አያውቅም፣ ማልፈበትን ነገር ማንም አያውቅም። እኔ ታማኝ፣ ጌታ ያልታመነ ይመስል ለማን ትነግሩታላችሁ? አገልጋይ ስትሆኑ ሰው ጸልይልኝ ይላል እንጂ ልጸልይልህ ማን ይላል? በደንብ ስሙት። ወደማገለግልበት ቸርች ልደርስ 200-300 ሜትር ነገር ሲቀረኝ የምትታወቅ አይምሮ የጎደላት ሴት አይምሮ የጎደላት በመንገዴ ላይ መጣች እና መንገዴን ዘጋችብኝ። ትሽከረከረኛለች። እኔ ለራሴ መሮኛል። ጠላት ምኑን ላከብኝ ይላለሁ። ማንም አያውቅም ያለሁበትን። ሰው ሁሉ ግን እንዳገለግል ይጠብቃል። እግዚአብሔር ቤት ውስጥ ሆነን የጠፋን እኮ ብዙዎች ነን። አባት የሌለን ይመስል፣ መጽናኛ የሌለን ይመስል፣ ተስፋ የሌለን ይመስል የተቅበዘበዝን እየዞረች እኔ በቃ እንደዚህ ይከላከላለሁ እንዳትነካኝ ገፈጠረችኝ። ይወድሃል እሺ አለችኝ በኢየሱስ ስም። እኔን ለማግኘት ሲል አይምሮ የጎደላትን ሳይቀር ማንቀሳቀስ ጀመረ። መድኃኔዓለም ይወድሃል። ብን ብላ ካጠገቤ ጠፋች። ድንጋይ በእኔ ላይ መወርወር ጀመረች። ምን ሆነች እች ሴትዮ ብዬ ስዞር የላይኛውን ነው እሺ አልኩ ብላኝ ሄደች። ያውቃል ያለሁበትን፣ ይገባዋል፣ ይራራልኛል። በዚህ ሴት እኮ ፈወሰኝ ጌታዬ። ከዚህ ቪዲዮ ሁለት ነገር እንረዳለን። አንደኛ ሰዎች እያገለገሉ በአገልግሎት መስመር ውስጥ ሆነው ከባድ ሁኔታ ሊያሳልፉ እንደሚችሉ፣ አስቸጋሪ ሁኔታ በህይወታቸው ሊገጥማቸው እንደሚችል ከዚህ ቪዲዮ ማየት እንችላለን። ይሄ ወንድም እየመሰከረ ያለው ምስክርነት ካያችሁ
ራሴን አጠፋለሁ ብዬ ወሰንኩኝ። ለጌታ ግን ምን አልኩት? ከአገልግሎት በኋላ ነው ማጠፋው። በቃ የሚጠብቀኝ ህዝብ አለ፣ እዛም ይገለገላል፣ ሄጄ አገልግዬ ተመልሼ ራሴን አጠፋለሁ እያልኩ ነበረ። እንግዲህ አገልጋይ ነው፣ ተጋብዞ ነው፣ የመድረክ አገልጋይ ነው። ህይወቱ ላይ ግን እያለፈበት ያለውን ነገር ሲናገር ምን አለ? ማንም አያውቅም። ሰዎች እየደወለ ጸልይልኝ ፓስተርዬ ጸልይልኝ ይሉኛል። እኔ ግን በብዙ ቻሌንጅ ውስጥ በብዙ መከራ ውስጥ ነው። እውነትም ራሱን ለማጥፋት ከቆረጠ ራሱን ለማጥፋት ከወሰነ እያለፈበት ያለው ፈተና በጣም ከባድ ነው። ማንም ሰው ከባድ ነገር ውስጥ ካልገባ፣ በተለይ ክርስቲያን ሆኑ፣ በተለይ አገልጋይ ሆኑ፣ በተለይ የመድረክ አገልጋይ ሆኑ፣ ብዙዎችን የሚያጽናና ብዙዎችን የሚያገለግል ሆኖ ራሱን ለማጥፋት አይወስንም። ከወሰነም እያለፈበት ያለው ከባድ ውጊያ ወይም ከባድ ፈተና አለ። ስለዚህ የመጀመሪያው አገልጋይ በፈተናዎች ውስጥ ያልፋል። ለዛውም በከባድ ስትረግል ውስጥ፣ ለዛውም በማይነገሩ ለሰዎች ልታወሯቸው በማትችሉ ፈተናዎች ውስጥ አገልጋይ ያልፋል። ለዚህ ነው ለአገልጋዮች አብዝተን ልንጸልይላቸው የሚገባው። አንደኛው ነው። ሁለተኛው እንግዲህ ከዚህ ቪዲዮ የምንረዳው እግዚአብሔር አምላክ በምን አይነት መንገድ ሰውን እንደሚያድን፣ እግዚአብሔር መንገዱ ብዙ እንደሆነ፣ ሊያስጥለን ከፈለገ እግዚአብሔር ሊያድነን ከፈለገ በቃ መንገድ አለው። እግዚአብሔር መንገድ አለው። እኛን የሚያድንበት እኛን የሚያስመልጥበት መንገድ አለው። ለዚህ ሰው ወይ ትልቅ ነቢይ ትልቅ አገልጋይ አይደለም የላከው። እሱ እንደተናገረው ከሱ ቃሉን ልዋስና አይምሮ የጎደላትን አንዲትን ሴት፣ አይምሮ የጎደላት ሲል በተለምዶኛ እብድ ብለን የምንጠራው ነው። ሶሪ ለቃሉ አጠቃቀሜ ብዙዎቻችሁ እንድትረዱኝ ነው። እንደዚች አይነት ሴት መታ ዞራ አንድ ነገር ነገረችው፣ ይወድሃል ነው ያለችው። ከዛ ደግሞ እንደገና ከኋላው ድንጋይ ወርውራ ሲዞር የላይኛው ነው ያልኩ ሁለት ቃል አዳነው። ሁለት ቃል ከዚህ ተስፋ መቁረጥ፣ ከዚህ አይነት ለመሞት ካለው ውሳኔ ሁለት ቃል፣ ለዛውም በአንዲት ጤነኛ ባልሆነች ሴት የመጣ ቃል። ምን የሚል ቃል? ይወድሃል፣ የላይኛው ነው። እግዚአብሔር አንዳንዴ አይታችኋል፣ ልባችንን ሊመልስ ሊያድነን እንዳንጠፋ ሲፈልግ ብዙ ግርግር አይፈልግም። በተወሰኑ ቃላት በተወሰኑ ድምጾች ወደ መጽናናት ውስጥ ይከተላል። ስለዚህ ሁለት ነገር ማየት እንችላለን። አገልጋዮች የሚያልፉበት መከራና ቻሌንጅ አለ። እንደገና ደግሞ እግዚአብሔር ሰውን የሚታደግበት መንገድ ልዩ ልዩ ነው። ይሄ አገልጋይ እኮ ከዛ ድምጽ በኋላ ከመጣለት በዛይ ሴት ከመጣለት ድምጽ በኋላ ቆመ። ይሄው እስከዛሬ አገልግሎቱን ቀጥሏል። ከፍ ባለ ክብር ከፍ ባለ ጸጋ እያገለገለ። መቼም ቢሆን እግዚአብሔር አይተወንም። መቼም ቢሆን እግዚአብሔር አይለቀንም። እግዚአብሔር ሁሌም ቢሆን ከኛ ጋር አለ። የተወን ሲመስል ተስፋ ስንቆርጥ ኢቭን እስከዚህ ድረስ ራስን ለማጥፋት እስከምንደርስ ድረስ በምንወስነው ውሳኔ ውስጥ እግዚአብሔር አብሮን አለ፣ ያድነናል፣ ይታደገናል። ዳዊት መዝሙረኛው እንደዚህ አለ፣ በእኔና በሞት መካከል አንድ እርምጃ ቀረ አለ። በጨነቀኝ ጊዜ አለ አይደል እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽኩ፣ ወደ እግዚአብሔር ጮኽኩ፣ አንድ እርምጃ ቀርቶ። ህይወታችሁ ላይ እንደዚህ አንድ እርምጃ የቀራችሁ አበቃልኝ፣ አለቀልኝ፣ በቃ የኔ ማገልገል፣ የኔ እግዚአብሔር ቤት መቀመጥ፣ የኔ በእግዚአብሔር መንግስት ውስጥ ዋጋ መክፈል ምንም ዋጋ የለውም ለምትሉ ሰዎች እግዚአብሔር አለ፣ ያያችኋል፣ አልተዋችሁም። እግዚአብሔር ሁሌም ከእናንተ ጋር ነው። በመከራችሁም፣ በብርታታችሁም፣ በውድቀታችሁም፣ በጥንካሬያችሁም እግዚአብሔር ባለመለወጥ ከእናንተ ጋር አለ። ተስፋ አትቁረጡ። ከእግዚአብሔር በሕይወት ምዕራፍ መጥቶ መጨረሻውን ብቻ ነው የሚነገር። መሃሉ የእግዚአብሔር እንዴት ማሳለፍ እንዳለበት ያለ ሞትኩኝ አበቃልኝ ይላል። በስብርባሪ ያሳልፋል፣ ያቅበታል በደም። እኔ በጣም በህይወቴ እውነቴን ነው የምልህ እንደ እግዚአብሔር የምወደው ነገር የለም። ለምን አይቻለሁ በህይወቴ። ዳዊት እኮ እንደዚህ ነው ያለው፣ በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን አልፈራም። ሁን እንጂ ከኔ ጋር ችግር የለውም። ሞት እንኳን ያለበት ጥላ ቢሆን ማሻገር ታቀበታል። እግዚአብሔር በህይወት ምዕራፍ መጥቶ የሚነግራችሁ መጨረሻውን ነው። መሃሉን አይነግርም እግዚአብሔር።